ሰላም ቤተሰብ እንዴት ናችሁ? ሰላም ነው አለው ሁሉ ሰላም እኔ ደህና ነኝ። እስኪ ዛሬ ደግሞ ይዤላችሁ መጣሁት how to download geospatial data የሚባል ነገር GIS ዳታዎች እንዴት አድርገን ማውረድ እንችላለን ስፔሻሊ ፎር ቬክተር ዳታዎችን እነዚህ ሼፕ ፋይል እነዚህ ወረዳ ዞን ሪጅን ባውንደሪ የምንላቸውን እንዴት አድርገን በቀላሉ አፕዴት የሆኑ ከረንት ዳታዎችን እንዴት አድርገን ማውረድ እንደምንችል ዛሬ የምናየው ይሆናል። እንግዲህ ለማውረድ የሚያስፈልገን ኢንተርኔት እና ዌብ ብራውዘር ወይም ዌብ አፖች አሉና እነ ፋየርፎክስ እና ክሮም እና ማይክሮሶፍት ኤጅ የምንላቸው አፕሊኬሽኖች አሉና እነዛ አፖች እና ኢንተርኔት አክሰሱ ካለን በቀላሉ ዳውንሎድ ማድረግና መጠቀም እንችላለን ማለት ነው። እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ዛሬ የምናየው how to download የሚለው ነገር ነው። አሁን ቀጥታ ወደ ቪዲዮ እንግባ። መጀመሪያ ክሮም ከፍታለን። ክሮም ተከፈተን በኋላ እንግዲህ እዚህ ላይ ጋዲም ብለን እንጽፋለን። ጋዲም ዳታ ዳውንሎድ ጋዲም ማለት GADM ወይም ግሎባል አድሚኒስትሬቲቭ ዳታ ማኔጅመንት እንደማለት ነው ሲተነተን። ይሄንን ክሊክ እናደርገዋለን። ይሄንን ክሊክ ካደረግን በኋላ የሚመጣልን ሆም ፔጅ አለ። እንግዲህ እዚህ ላይ ጋዲም የሚለው ነገር የመጀመሪያውን ክሊክ እናደርጋለን። ዘን you can download the spatial data by country ይላል። ይሄን ካንትሪ የሚለውን ክሊክ እናደርገዋለን። ማስታወቂያውን ኦፍ ማድረግ እንችላለን። ዘን እዚህ ላይ የሚመጣልን ኦፕሽን አለ። እንግዲህ ካንትሪ ሙሉን እያለ ነው። ካንትሪው ለምሳሌ ብራዚል ከሆነ ብራዚል ማለት ይችላል። ለሳምፕል ያህል ብራዚል የብራዚል ሼፕ ፋይል ማለት ነው። ኮንጎ ከሆነ ኮንጎ ማለት ይችላል። በቃ ለሳምፕል ያህል ለማየት ነው። እኛ አሁን የፈለግነው የኢትዮጵያ ነው። ኢትዮጵያን አውርደ ማየት ይችላል ማለት ነው። ኢትዮጵያን አወረዱ። እንግዲህ ይሄ በኢትዮጵያ ውስጥ የሚገኙ ከወረዳ እስከ ሪጅን ያሉ ሼፕ ፋይል ናቸው። የወረዳ ሼፕ ፋይል፣ የዞን ሼፕ ፋይል ደግሞ የሪጅን ሼፕ ፋይል የሚያሳየን አንድ ቬክተር ዳታ ነው። ስለዚህ እነዚህን ቀጥታ ለማውረድ ምንም አይጠበቅብንም። እዚህ ጋር ሼፕ ፋይል የሚለውን መንካት ብቻ ነው። ሼፕ ፋይል የሚለውን እዚህ ላይ አገሩን ተሞላን በኋላ ቀጥታ ታች ላይ ሼፕ ፋይል የሚለውን ክሊክ እናደርጋለን። ይሄን ክሊክ እናደርገው እንግዲህ አውቶማቲካሊ ይወርዳል። ለምሳሌ ይሄን ክሊክ እናደርገውና እናወርደው። ክሊክ አድርጌዋለሁ። ቀጥታ እዚህ ላይ ወርዶልኛል። ሲወርድ ራሱ ምንም አይቆይም። በጣም በሰከንድ ነው የሚወርደው። ቀጥታ ይሄን ወደ የወረደውን ፋይል ሾው እንለውና ወደ ፎልደሩ እንገባለን ማለት ነው። ዘን ይሄንን እዚህ ጋር ያለውን ኮፒ እንልና ወደኛ ፎልደር እንወስደዋለን። ወደኛ ፎልደር ለምሳሌ እኔ ፎልደር ዲ ላይ ማይ ዳታ የሚል አለ። ዘን እዚህ ላይ ፔስት አደርገዋለሁ። ይሄን ዳታ እዚህ ጋር ያለውን ፔስት እናደርግና አሁን ይሄ ዳታ እዚህ ላይ እንግዲህ ምንድነው ዚፕ ነው። ዚፕ ማለት ኖርማል ዳታው አልተፈታም። ይሄ ዳታ ካልተፈታ ወደ GIS ሶፍትዌር ሊገባልን ስለማይችል ምን ማድረግ አለብን? ኤክስትራክት ወይ መበተን አለብን። ራይት ክሊክ አድርገን እዚሁ ላይ ኤክስትራክት የሚላል ዘን ኤክስትራክት እንለዋለን። ዘን እዚሁ ላይ በተናለን። ከዚህ በኋላ ከዚህ ፎልደር ላይ ምንድነው የምናደርገው? ወደ ሶፍትዌር ማስገባት። ለምሳሌ እናስገባና እንዴ ፕላስ ላይ እንገባለን። ፕላስ ላይ ተገባን በኋላ ዲ ውስጥ ያስቀመጥኩት ማይ ዳታ ጋዲም ይላል። በቃ እነዚህ ናቸው። ሁላቸውንም ማስገባት እንችላለን ባንዴ። ይሄኛው የሪጅን ባውንደሪ ነው፣ አጠቃላይ የኢትዮጵያ ባውንደሪ ነው። ይሄኛው ደግሞ የሪጅን ባውንደሪ ነው። ሰርድ ዋን የዞን ባውንደሪ ነው። ይሄኛው ደግሞ ምንድነው? የወረዳ ባውንደሪ። ስለዚህ በቀላሉ ዳታዎችን አውርደን ለምንፈልገው ዓላማ አፕላይ ማድረግ እንችላለን ማለት ነው። ሁለተኛ ዳታ ማውረጃ ሳይት ደግሞ ኖርማሊ እንደ ዲቫ GIS እንዲሁም ደግሞ እና ኢትዮጵያ ማፕ ሰርቨር የምንላቸው ሳይቶች አሉ። የተለያዩ ዳታዎች የምንወርድበት USGS እንደ ኮፐርኒከስ ፕሮግራሞች አሉ። እነዛ እንግዲህ አብዛኛው ስፔሻሊ ለራስተር ዳታ እንደ ሳተላይት ኢሜጅ ለማውረድ ስንጠቀምባቸው ነው። ሌላ መንገድ እንደዚህ ሼፕ ፋይል ለማውረድ የምንጠቀምበት ዲቫ GIS ነው። ዲቫ GIS ብለን እዛው ክሮም ላይ እንጽፋለን። እዚህ ላይ ጋዲም የነበረውን ዲቫ ብለን መቀየረው። ዲቫ GIS ብለን ስንጽፍ ኢንተር እንለዋለን። ዘን ዳታ ኤንድ ዲቫ GIS ሆም ፔጅ አለ። እሱ ላይ መጀመሪያውን ክሊክ እናደርገዋለን። ዘን እዚህ ላይ ምን አለ? ሰሌክት ኤንድ ዳውንሎድ ፍሪ ጂኦግራፊካል ዳታ ፎር ኤኒ ካንትሪ ሚል እንትን አለ። ዘን እዚህ ላይ እንግዲህ ማንኛውንም ሀገሮች ዳውንሎድ ሰሌክት እያደረጋችሁ ሳብጀክት ኔሙን እያስገባችሁ የማንኛውም ሀገር ማውረድ ትችላላችሁ እያለ ነው። ለምሳሌ እዚህ ጋር የፈለኩት ነው ኢትዮጵያ ከሆነ ኢትዮጵያን እንሞላለን። እዚህ ላይ ካንትሪ ሚለው ላይ ኢትዮጵያ
ዘን ሳብጀክት ማለት ዋት ካይንድ ኦፍ ዳታ እያለ ነው። ምንድነው ምን ዳታ የምታወርደው ሪቨር ነው ሮድ ነው ወረዳ ነው ቀበሌ ነው የሚለው ነገር ሳብጀክቱ በእኛ ይወሰናል። እንግዲህ እዚህ ውስጥ ያሉ ዳታዎች እንደ አድሚኒስትሬቲቭ ኤሪያ ቅድም እንዲያወራናቸው አይነት እነዚህ ወረዳ ዞኖች እንዲሁም ሪጅን ባውንደሪዎች እዚህ ላይ ይገኛሉ። እንዲሁም ደግሞ ዋተር ቦዲ ሮድ ኤሊቬሽን ላንድ ከቨር ፖፑሌሽን እነዚህም ከዚህ ላይ ማውረድ እንችላለን ማለት ነው። ስለዚህ ከዚህ ላይ አሁን የፈለግነው ሮድ ከሆነ ሮድ ሰሌክት አድርገን ቀጥታ እዚህ ላይ ኢቲኤች ሮድስ ዚፕ የሚል አለ። ይሄንን ዳውንሎድ እንለዋለን። ወረዳ ዞኖቹን ወይም ሪጂናል ባውንደሪዎችን ወይም አድሚኒስትሬቲቭ ኤሪያ የምንላቸውን ደግሞ ከላይ እነሱ እንደዚህ ሞልተን ቀጥታ አድሚኒስትሬቲቭ ኤሪያው ሞላናለን ማለት ከወረዳ እስከ ሪጅን ያለውን ባውንደሪዎች ሼፕ ፋይሎች ማውረድ ይችላል ማለት ነው። ዘን ሌላ ደግሞ ምን አለ እዚሁ ላይ ዋተር ቦዲ ከሆነ ዋተር ቦዲ እየሞላ እንደዚህ ተራ እየገባን ማውረድ ነው። ኢትዮጵያ የሚለውን ካንትሪ ኔሙን ብቻ ኮመን አድርገን ሌሎችን ሳብጀክቶች ብቻ እየቀያየር ዳውንሎድ ማድረግ እንችላለን ማለት ነው። ስለዚህ ቀጥታ ይሄንን እንነካዋለን። ዳውንሎድ የሚለውን ከነካ ነው በኋላ አውቶማቲካሊ እዚህ ጋር ያወርደዋል። እዚህ ጋር እያወረደው ነው። ይሄ እንዲወረድ ይልን እንግዲህ ቅድም ከጋድም እንዲያወረደው አውርደን ኮፒ አድርገን ወደ ፎልደራችን ስቶር እንዳደረግነው ከዚህም ኮፒ አድርገን አውርዶስ ጨርስልን ወደ ፎልደራችን ስቶር አድርገን ዚፕ የነበረውን ኤክስትራክት አድርገን ወደ ጂአይኤስ ሶፍትዌር አስገብተን ምን ፈልገውን ፕሮግራም ወይም ምን ፈልገውን ታስኮች አናላይዝ ማድረግ እንችላለን ማለት ነው። እንግዲህ ዛሬ ቪዲዮአችን ይሄን ይመስላል። ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።